እሺ ጀማሪዎች ጀማሪ ኤጀንቶች ልጆቻችሁን ኤጀንት ለማድረግ እያንዳንዱን ፕሮሰስ ነው ዛሬ የማሳያችሁ። እያንዳንዱን በትክክል ማየት መረዳት አለባችሁ ማለት ነው። መጀመሪያ ላይ የምናደርገው ምንድነው? ልክ እዚህ ጋር ፕሮፋይላችን ጋር እንገባና ኢንቫይት ኤጀንት የምትለውን እንነካለን። የመጀመሪያ ስራችን ይሄ ነው የሚሆነው፣ ኢንቫይት ኤጀንት። ከዛ በኋላ ይችን ኢንቫይት ኤጀንት የምትለውን ስነካ እዚህ ጋር ሊንክ ያመጣልኛል። ይሄው እዚህ ጋር 1 2 3 4 ሊንክ አመጣልኝ። አንዱን ዝም ብዬ ሼር እለዋለሁ። ከዛ እዚህ ጋር ሼር ልና ምን አደርጋለሁ? ይሄው ኮፒ አደርገዋለሁ። ኮፒ። ከዛ በኋላ ይሄን ኮፒ ያደረኩትን ወደ የት ወስደዋለሁ? ወደ ቴሌግራም ወስደዋለሁ። ወደ ቴሌግራም ወስደዋለሁ። ወደ ቴሌግራም ይሄው ቴሌግራም ላይ አምጥቼ ፔስት። ከዛ በኋላ ቴሌግራም ላይ አምጥቼ ወደምፈልገው ኮፒ አደርገዋለሁ። ወደምፈልገው ኮፒ አደርግና ሴንድ አደርገዋለሁ። ሴንድ አደረኩት። ስለዚህ ይሄንን ኢንቫይት ኤጀንሲ ኢንቫይት ማድረጊያውን እዚህ ጋር ሴፍ አደረኩት። በኋላ ላይ ምንድነው የማደርገው? ልክ ይሄንን ከፍቼ ይሄን ስነካው ከፍተዋለሁ። ሁሌም ሴፍ አደርገዋለሁ። ፒን አደርግና አንደኛ ላይ አስቀምጠዋለሁ። ያው እዚህ ጋር አይዲውን አስገባለሁኝ። እዚህ ጋር ጌት እላለሁ። እዛ ጋር የሚገባለትን ቬሪፊኬሽን ኮድ መጨረሻ ላይ አሳያችኋለሁኝ እንዴት እንደምታደርጉት። እዚህ ጋር አምጥቼ እሞላለሁ ማለት ነው። ይሄ ነው። ከዛ በኋላ ይሄንን ሴፍ ካደረግን በኋላ ወደምፈልገው ወይ ወደሆነ ነገር ወይ ከአንዱ ስልካችሁ ወደ አንዱ ስልካችሁ ሴንድ አድርጋችሁ እንትን ትልታላችሁ ማለት ነው። ሴፍ ታደርጉታላችሁ። ከዛ በኋላ ያንን እዛ ጋር አይዲውን እናንተ እዚህ ጋር አምጥታችሁ ማስገባት ነው የሚጠበቅባችሁ ማለት ነው። ከዛ ይሄን ጨረስን አይደል? እዚህ ጋር ከዚህ ከፈለጋችሁት ሊንክ አንዱን ታመጣላችሁ ማለት ነው። ተወስዱና ሴፍ ታደርጉታላችሁ ቴሌግራም ላይ። ከዛ በመቀጠል ባክንልና ምን ላይ ነው የምንገባው መሰላችሁ? ኤጀንት ላይ ነው። ቀጣይ ስራችን ምንድነው? ኤጀንት። ይሄው እዚህ ጋር ኤጀንት ነው ቀጣይ ማሳያችሁ። ኤጀንት ላይ እንገባለን። ከዛ ኤጀንት ላይ ከገባን በኋላ ምን እናደርጋለን? ይሄው እዚህ ጋር ይሄው ማኔጅ የሚላል አይደል? ማኔጅ እዚህ ጋር ማኔጅ የሚለው ላይ እንገባለን። ይሄው ማኔጅ የሚልን ላይ እንገባለን። እዚህ ማኔጅ የሚለው ላይ ከገባን በኋላ እዚች ጋር ማኔጅ የሚለው ላይ ከገባን እዚህ ጋር ሆስታችን አለ። ይሄው እዚህ ጋር ሆስታችን የሆስቶቻችን ብዛት እዚህ ጋር አሉ። ከዛ እዚህ ሆስቶቻችን ላይ እንገባለን። ከዛ ከዚህ ከሆስቶቻችን መውጣት የሚፈልገውን ሰው እንነካለን። ኤጀንት መሆን የሚፈልገውን ሰው እንነካለን። ለምሳሌ እኔ ይሄንን አህመድ የሚባለውን ፈለግኩ አልኩና ይሄው ይሄን ነካሁት። ከዛ በኋላ ይችን አይዲውን እዚህ ጋር ኮፒ አደርጋለሁ። ይሄው እዚች ጋር ይችን አይዲውን እናካለው እዚች ጋር አለች። ከዛ ይችን ከነካው በኋላ ኮፒ አረኳት። ይሄው ኮፒ አረኩት። ከዛ በኋላ ምን እለዋለሁ? ቻት እዚች ጋር ይችን ኮፒ ካረኩ በኋላ ሪሙቭ የሚላለ ሪሙቭ አረጋዋለሁ። ይሄው ከዛ እዚች ጋር ፔስት አረጋታለሁ የቅድሟን አይዲ። ከዛ በኋላ እዚህ ጋር ይሄው ኮንፊርም ይለኛል። ኮንፊርም ባረጋው አሁን ሪሙቭ ያደርገዋል። ልጁ ኤጀንት ለመሆን አሁን ፍቃደኛ ስላልሆነ ነው እንጂ ሪሙቭ ያደርገዋል። ስለዚህ ሪሙቭ ስለሚያደርገው አላረገውም። ለእናንተ ግን ኮንፊርም ስትሉለት እዚህ ጋር ዳዝ ኖት ሪኳየርድ እንትኖቹን መስፈርቶቹን አላሟላም የሚላችሁ ከሆነ እዚች ጋር ይችን ኮንፊርም ስትሉት ልጁ ሪኳየርመንቱን ስላላሟላ ሪሙቭ አይሆንም ካላችሁ ምንድነው የምታደርጉት? እሱ አይ ዋንት ኳይት ዘ ኤጀንሲ ብሎ እንዴት እንደሚወጣ ቀጣዩን አሳያችኋለሁ እዚሁ ላይ ማለት ነው። እዛ ጋር ይሄም ቢካላችሁ እናንተን ቀጥታ ከዚህ ኮንፊርም ካላችሁ ሪሙቭ ከሆነ ቀጥታ ኤጀንት ማድረግ ነው ልክ እንደነገርኳችሁ ማለት ነው። እዚህ ጋር ግን እምቢ ካላችሁ እናንተን ቀጣዩን ስቴፕ አሳያችኋለሁ። ቀጣዩን ስቴፕ ማለት ነው። ከዛ በኋላ ጨረሳችሁ ማለት ነው። ሌላ ምንም የሚያስቸግራችሁ ነገር የለም ማለት ነው። አላያም ደግሞ እዛ ጋር እናንተን ሪሙቭ አልሆን ብሎ እምቢ ካላችሁ ሆስታችሁ ወይም ደግሞ ልጃችሁ ሆስታችሁ ራሱ ምን ያደርጋል? ማይ ኤጀንሲ ላይ ይገባል። እዚህ ጋር ማይ ኤጀንሲ ላይ ይገባል። ከዛ እዚህ ማይ ኤጀንሲ ላይ ከገባ በኋላ እዚህ ጋር የእናንተ እንደዚህ ኮንግራጁሌሽን እንትን ስማችሁ ይመጣለታል። ስማችሁና አይዲያችሁ ይመጣለታል። ከዛ በኋላ እሱ ጋር ይገባል። እሱ ጋር ይገባና ከታች እዚች ጋር አይ ዋንት ኳይዝ ኤጀንሲ የምትለውን ይነካታል። አይ ዋንት ኳይዝ ኤጀንሲ የምትለውን ይነካታል። ይችን አይ ዋንት ኳይዝ ኤጀንሲ የምትለውን ይችን ሲነካት እሱ ይችን አይ ዋንት ኳይዝ ኤጀንሲ ሲለው እዚህ ጋር ፕሊዝ ኢንተር ዘ ሪዝን ፎር አፕላይ ዘ ሊቪንግ ዘ ኤጀንሲ ይለዋል። ይኸው እዚህ ጋር
ይኸው እዚህ ጋር። ከዛ እዚህ ጋር የፈለገውን ነገር መጻፍ ይችላል። ከፈለገ 1 ቁጥር፣ ከፈለገ 2 ቁጥር፣ ከፈለገ የእናንተን ስም መጻፍ ይችላል። እኔ ለምሳሌ 1 ቁጥር አልኩት። 1 ቁጥር አልኩና ከታይ ምን አልኩት? ሰሚት አፕሊኬሽን አልኩት። አያችሁት? ከዛ ምን አለኝ? አር ዋንት መውጣት ትፈልጋለህ ከዚህ ከኤጀንሲ? አር ዋንት ሹር ዩ ዋንት ኳይ ዘ ኤጀንሲ ይለኛል። የስ አልኩት። መውጣት እፈልጋለሁ አልኩት። ይኸው አፕላይ አደረኩት። ከዛ ዙሮ ምን አለኝ? ልክ እናንተ ይሄ እንደዚህ የመጣልኝ ምን መሰላችሁ? የፊት አሻራ ያልተሰጠበት ስለሆነ ነው እንጂ ለዛ አፕላይ ለሚያደርገው ልጅ ካንስል አፕሊኬሽን የሚል ነው። ዌይቲንግ ዘ ሪፕሌይ ዩር ኤጀንሲ ኦር ካንስል የሚል ነው የሚመጣው። ዌይት የሚለውን ይተዋል ማለት ነው። ዌይት የሚለውን ይተዋል። ስለዚህ እዛ ጋር ካንስል እንዳይለው፣ ካንስል ካለው አፕሊኬሽኑን ወይም ደግሞ አፕላይ ማድረግን ካንስል አድርገዋለሁ ማለት ስለሆነ ያንን ካንስል እንዳያደርግ እናንተ በስልክ ወይም ደግሞ ቀጥታ ደውላችሁ ወይም ደግሞ እያወራችሁ እንትን ትሉታላችሁ፣ ትነግራላችሁ ማለት ነው፣ ካንስል እንዳይለው። ከዛ ይሄን እዚህ ጋር ከጨረሳችሁ በኋላ እናንተ የምታደርጉትን ደግሞ ላሳያችሁ። ከዛ በኋላ ልክ ለእናንተ ቴክስት ይደርሳችኋል። ልክ ለእናንተ እንደዚህ ሲስተም ሜሴጅ ላይ ይመጣላችኋል። ይኸው እንደዚህ ይመጣላችኋል። ከዛ ይሄንን ልክ እንደዚህ ሲመጣላችሁ ተነኩታላችሁ። ቀጥታ ይኸው አፕላይ አድርጓል ልጅ አፕላይ አድርጓል ኤጀንት ለማድረግ ይላችኋል። ቀጥታ ይችን ኢሚዲየት ፕሮሰሲንግ የምትለውን ትነካላችሁ። ከዛ በኋላ ይችን ኢሚዲየት ፕሮሰሲንግ የምትለውን ስትነኳት እኔ ኦልሬዲ ልጁን ኤጀንት ስላደረኩን ነው። እዚህ ጋር ሪፊውዝ እና እዚህ ጋር ደግሞ አግሪ የሚል ይመጣላችኋል። ስለዚህ ሪፊውዝ ካደረጋችሁት አፕሊኬሽኑን አንቀበልህም ማለት ነው። ያ ማለት የማትፈልጉት ሰው ወይም ደግሞ ከእናንተ ጋር መውጣት የሚፈልግ ሰው ያላግባብ እምቢ ሲላችሁ ሪጀክት ማድረግ ትችላላችሁ። ሪጀክት ወይም ደግሞ አግሪ ሚል ላይ ይመጣላችሁ። እኔ እዚች ጋር ታያችኋለች፣ አግሪ ብዬ ኤጀንት አድርጌዋለሁ። ስለዚህ እዚህ ጋር አግሪ ትሉለትና ቀጥታ አግሪ ካላችሁ በኋላ እዚች ላይ አግሪ ካላችሁት በኋላ እዚች ጋር ምን ታደርጋላችሁ? እዚች ጋር አግሪ ካላችሁ በኋላ ይቻት አይዲዋ እዚች ጋር ልቻችላችሁ። ይችን እዚቹ ጋር ኮፒ ታደርጓታላችሁ። ይችን ኮፒ አድርጋችሁ አይዲዋን ኮፒ ካደረጋችሁ ቀጥታ አይዲዋን ኮፒ አድርጋችሁ ይችን ትሄዳላችሁ። ምን ላይ ቻት ይችን ኮፒ አደረኳት። ኮፒ አደረኩት። ከዛ ይሄን ልጅ ምን ሄዳለሁ? ቀጥታ ቴሌግራም ላይ ሄዳለሁ። ቴሌግራም ላይ መጀመሪያ እንትኔን ኮፒ አድርጌ ያስቀመጥኩበት ላይ ማለት ነው። ኮፒ አድርጌ ያስቀመጥኩበት ላይ ሄዳለሁ። ከዛ ይሄው እዚህ ጋር ምን አደርጋለሁኝ? እኔ መጀመሪያ ሴቭ አድርጌው ስለነበረ ይሄው እዚህ ጋር ገባለሁ። ይሄው ኤጀንት ማድረጊያ እዚህ ጋር ይሄን እነካለሁ። ኤጀንት ማድረጊያ ሊንኩን ከዛ ስላመጣሁት ማለት ነው። ከዛ በኋላ ይሄው እዚች ጋር የቅድሟን አይዲ ፔስት አደርጋታለሁ። ከዛ ቀጥዬችን ጌት እላታለሁ። ይሄው እዚች ጋር የቅድሟን አይዲ ፔስት አደረኳት። ከዛ ጌት እለዋለሁ። አያችሁት? እየቆጠረ ነው። አሁን እየቆጠረ ነው። በዚህን ሰዓት በስልክ እያወራችሁ ከሆነ እዛ ጋር ቬሪፊኬሽን ኮድ ብሎ ይገባለታል። ያን ቬሪፊኬሽን ኮድ ይቺ 60 ሰከንድ ሳታልቅ እዚህ ጋር ታስገቡና በትክክል 6 ዲጂት ነች የምትሆነው ቬሪፊኬሽን ኮድ የእናንተን አይዲ መልሶ እንዳይነግራችሁ። መጀመሪያም ሪሊዝ ስታደርጉት እከሌ አይዲው እንደዚህ የተባለ ሪሊዝ አድርጓል ስለሚለው ያንን እንዳታስገቡ። ሁለተኛ ላይ ቬሪፊኬሽን ኮድ የምትለውን እዚህ ጋር ታስገቡና እዚህ ጋር ስታስገቡለት እዚህ ጋር ሰሚት ይላቸዋል ማለት ነው። ለምሳሌ ላሳያችሁ። እኔ በግምት ሰሚት እንደሚለው እንዴት ነው የሚበራ 98 44 32 አያችሁ፣ ሰሚት የሚለው በራልኝ። ከዛ በኋላ እዚህ ጋር ይሄን ሰሚት ስለው እዚህ ጋር ምን ይለኛል? አያችሁት? ኢረር የተሳሳተ ኮርና ያስገባው እያለኝ ነው እንጂ እዚህ ጋር ኮንግራጁሌሽን ነው የሚላችሁ። ለዛም ሰክሰስፉል ኤጀንት ሰክሰስፉል ይላቸዋል። ለሱም እዛ ኮንግራጁሌሽን የሚል ይሄድለታል ማለት ነው። ኤጀንት አደረጋችሁት ማለት ነው። ሊንኩን መክፈት አይጠበቅበትም። ቀጥታ ክሊር አድርጎ መውጣት ነው የሚጠበቅበት። በደንብ በርቱ፣ በደንብ ስሩ፣ አይዟችሁ። እዚህ ጋር ደግሞ ሰብስክራይብ አድርጉኝ። እኔንም ዩቲዩብ ላይ በደንብ እንተጋገዛለን ኢንሻአላህ። አብሽር። የሚቸግራችሁ ነገር ካለ ስልክ ካለ ምን አለ ደውሉ።